ጸሎት ስራ ይሆንብናል። ሆኖባችሁ ያውቅ? በተለይ እንደ አንድ ቀን ደክሞ ሊነጋ ብሎ ሰዓቱን ስናየው 11 ጸሬ ሥላሴ አለ፣ ጎልጎታ አለ፣ መልካ ሥላሴ አለ፣ መልካ ቂርቆስ አለ፣ ውዳሴ ማርያም አለ፣ ወንጌል አለ። ምን ሆኗል? ስራ በሉ እንጂ ስራ ሆኖብናል። ግን ጸሎት ማንን ማሰብ ነው? ክርስቶስን ማሰብ። አሁን ክርስቶስ እንደሚያነጋግረን ካሰብ ነው ደስ አይለንም? በእውነቱ ማንም ደስ አይላችሁም ወይ? መንፈቀ ሌሊት ትነሳ ከመግኔ ለስምከ እግዚኦ፣ ስምህን ለማመስገን በመንፈቀ ሌሊት ደስ ብሎኝ ይነሳል። አጥንቶች እንኳን ሙቼ አንተን ያመሰግኑሃል አለ ያለው። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስተ አፉየ፣ እግዚአብሔር ሁል ጊዜ አመሰግነዋለሁ በሰባቱ በ12 ሰዓት ምስጋናውም ዘወትር በአፌ ነው ብሎን የተናገረ እና እግዚአብሔር ቅዱስ ዳዊት አመስግኖ ሌላ ምስጋና እኮ አልፈጠረም። አመስግኖት ደግሞ በየቀኑ ስሙ አዲስ ስለሚሆንበት ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ስብሐቲሁ በማኅበረ ጻድቃኑ፣ እግዚአብሔርን ሁልጊዜ እንግዳ ምስጋና አመስግኖት አለ። ሁልጊዜ አዲስ ድርሰት አንደርስም፣ ግን ደስ እያላችሁ አመስግኖት። እንግዳ ከሰው ጋር እንዴት ሆኜ ልኖር ብሎ አንድን አባት ቢጠይቁት መጀመሪያ እንዳየው ቀን ሆነህ ኑር አሉት። መጀመሪያ ያየነው ቀን ሰውየው ይሰለችናል፣ ቢያወጋ አፋችን ከፈት እያልን እንደዚህ እያልን እያከበር አረ ችግር የለም እኔ እቺ ትበቃኛለህ እያልን ማለት ነው። ስለዚህ ከሰው ጋር ስትኖር እንደ መጀመሪያው ቀን ሆነህ ኑር ማለት ነው። አትሰልች ማለት ነው። አሁን ጸሎትም እንደዚያ ነው። አንድ ሰሞን መልካ አርሴማ እንግዳ ይሁንና በቃ አርሴማ ወይ መልካ ጊዮርጊስ አይ ስቃዩ እናቴ አቡነ ተክለ ሃይማኖት አይገድላቸው ይላሉ። ይሰለቸዋል። ማሰብ በሉ። ስለዚህ ስንጸልይ ማናስብ? ጸሎት ማለት በሉ እስኪ ከእግዚአብሔር ጋር ምን ማለት ነው በሉ እንጂ። አቤት አሁን ፓትርያርኩ ደውለው አንተን ለማነጋገር ፈልጌ ቢሏቸው እንቅልፍ ይወስዷቸዋል? ወይም ጠቅላይ ሚኒስትሩ ደውለው በሀገራችን ጥሩ ዜጋ እንደሆነ ያው በፖለቲካ ቋንቋ ላውጋችሁ እንደሆኑ አጥንተን ስለደረስንበት ለሽልማት ፈልገውታል። ምን ይሆን? ሐመር መኪና ይሆን? 7ኛ ፎቅ ይሆን? ወይስ ምን ሊያደርጉልኝ ይሆን? እንቅልፍ አይወስደው ማለት የምድር ንጉሥ እኮ ነው። መቼ እንደሚሻር የማይታወቅ መንግስቱ ዘላለም ክርስቶስ እኔን የመሰለ ጅል ጧት ልጸልይ ሊያነጋግረኝ ይጠብቀኛል። ጸሎት ማለት ይሄ ነው። ስለዚህ ማሰብ በሉ። ስናስቀድስ ምን ማለት ነው? ማሰብ። ኪዳን ስናስደርስ ምን ማለት ነው? ማሰብ። ስንኖር ምን ማለት ነው? ስንሰጥ ምን ማለት ነው? ሰዎች ሲሰድቡን ምን ማለት ነው? ማሰብ። መንግስተ ሰማያት በመካከላችሁ እንደዚህ ያደረጋችሁ እንደሆነ ክርስቶስ ከማን ጋር ነው? መድኃኔዓለም ከኛ ጋር ይሁን።